በቃሉ መጥቷል ወደ ደጄ ሲያንኳኳ ሄሎ 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 ሰላም ፋሚሊ ፋም እንደምን አላችሁ? እና ዛሬ እዚህ ጋር አንድ ገስት ይዘንላችሁ መጣን። ከባለፈው እንግዲህ ቅሬታ እንሰማለን ብለናል። ባለፈው ሩስት አድርገ ነው ማለት ባለፈው የሬት ነገር ያሸነፈው ደረሳችሁ። አዎ 9 ከ10 በማምጣት አቀባበል ስናደርግ የምዘምረው በሚለው መዝሙር የሚታወቀው ወንድማችን ናግባ እንዲህ እየተንቀለቀለ ነው ወይ? ጸጋብ አለሙ እንደ ሃውስ የሳይ ኤነርጂ ይላል። ዛሬ በመካከላችን የሚገኘው ጸጋ ነው። ገስት ካልሆንኩኝ ብሏል። በግድ ነው ወይ ይፈልግ ጋብዘው ነው ምናምን አይደለም። በግድ የመጣ ሰው ነው። አሉንም እሺ እንቀጥላለን ተመልካቾቻችን እንቀጥላለን። እሺ ዛሬ ከጸጋ ጋር የተገናኘ ነው ምንድነው? አንድ ሆት የሆነ ቶፒክ ልናወራ ነው። አባውት ያውላ ነገር አላወራም። ለምን እኔ እንድናገር ፈልግ? አንተ ተናገር። ዛሬ ስለምንድን ነው የምናወራው? ስለ ሪሌሽንሺፕ ነው ብለው አምጥተውኛል። አልፈለኩም ነገር ማለት አልፈልግም። እንግዲህ እየበጠበጣም እዛ ጋር ደግሞ ያለው እንግዲህ አርፎ መቀመጥ ይችላል። ምን እንደማደርጋችሁ እኮ እዚህ እሺ እንግዲህ ኢምፕራክቲካል ትዊንስ አር ባክ ዊዝ አናዘር ቪዲዮ ፖድካስት እናድርገዋለን። ፖድካስት ነገር ያ ዛሬ እስቲ ፖድካስት ነገር እናድርገው። እኔ አይኔን እዘጋ ፈርስት ሴትአፕ yes ሪሊስቲክ የሆነ ሴትአፕ ያለን ዛሬ በቃ we are going to remember this day one አይደለም actually day 2 ነው ሊትራሊ ይወስዳል ኤቭሪቲንግ ነው። ዛሬ ለሪሌሽንሺፕ እስቲ እናውራ። ስለ ሪሌሽንሺፕ በጣም ብዙ ማውራት ያለብን ነገሮች አሉ። yes especially በአር ኤጅ እና በዚህ ጀነሬሽን አር ኤጅ ስትል አሁን ምን ትዝ አለኝ? ስንት ዓመት ነው ነው ምን አገባ እዚህ ጋር እኔ ጌታን ካገኘሁ በኋላ ነው አይደለም ምን አገባ እኔ እዚህ ጋር ለተመልካቾቻችን ኧረ እባክህ ጌታን ካገኘሁ በኋላ ድፍን 21 ዓመት ሆነ። እሺ ሶ ዛሬ ናይል እንዳላችሁ በእኛ እድሜ እኛ እንግዲህ ለጋነን ናይል እድሜው ስንት እንደሆነ አላውቅም። ለጋነን ሰሜኗ ለጋን ታስተሳል ሳይሊ ተደርጎ ነው ለጋ እሱን ጠጥቶ ያደገ ልጅ ነው። እንግዲህ ፖድካስት ነው ብቻ ሪሌሽንሺፕ በእነ ናይል ኤጅ ቨርሰስ በእኛ ኤጅ በኢየሱስ እንዴ አንተ ኮገኛ ኩያ ነው አላራችን በእኛ ጊዜ መሰለ እንዲህ በእንትን ነው የምንላላከው። ይሄ እቺ የወረቀት ሰውጀት የለ ጽፍላትና የፍቅር ጥያቄ ወረቀት ግን ተጀምሮ ነበር አይደል? አይ እንትን ዛፍ ጀምራችሁ በሬላ አላለ እየዳበስ ሁሉ ወደኛል እንግዲህ እስካሁን አልጀመርላችሁም። እሺ ከመጀመራችን በፊት ላይክ፣ ሼር፣ ሰብስክራይብ እንደባለፈው ጉድ እንዳይሰሩ እንዳለ እያሉ ኮሜንት ማርጎ የተሰማችሁን ነገር ምናምን ተባበሯቸው፣ እርዷቸው። እነዚህ ሰዎች ይደቁ ቸግሮናል። ሼር አድርጉ፣ ላይክ አድርጉ ቪዲዮ ሰብስክራይበር አለ ጸጋ ምንም ሰብስክራይበር የለም። ምንም ሰብስክራይበር አያምር ቪዲዮ በፊትና ከኔ ቪዲዮ በፊት አላል አላውቅም። እግዚአብሔር እኔ ቼክ እናድርገው ላይ ብዙ ለምን ተመልካቾቻችን በጣም ሀምብል ለመሆን እየሞከረ ኦኬ ዘማሪ ነው። ያ በመዝሙር ነው በፈጣሪ እንጂ በሱ አይደለም። እውነት ነው። እሺ አኮርድ ነው ሪሌሽንሺፕ አይደለም። አይ ግን ወደ ሪሌሽንሺፕ ከመግባታችን በፊት እንጸልይ። ኢንኪዴ ምን ማለት ነው? ያኔ ማርክ ወርድ ነው ባይዘው just for information ኢንኪዴ ምን ማለት ነው?
እንግዲህ ማለት ወዳለሁ ደህና ናችሁ? አየው እውነት ደህና ነሽ? ለማለት እንዴ ባለፈው እንዴት ነው እንዴ? አይደለም እወዳለሁ እኮ ያለመጥኩ ነው። ገምቻ እንግዲህ ሲገቡ እንግዲህ አንተ ሰው እንግዲህ ሰው ቢያዩስ አለ እንዳታጣላኝ። እሺ ራስን አስተዋውቅ መጀመሪያ ራስን አስተዋውቅ። ያው ራስን አስተዋውቅ I am no one. I am just ጸጋብ አለሙ እባላለሁ። የአንድ መዝሙር አለኝ እስካሁን ድረስ ይወጣ አንድ መዝሙር አለ 3 ሰርቶታል። 3 ሰርቻለሁ ዩቲዩብ ላይ ሰው እስኪ ዘለ እናንተ እና ሊሊ ሆላ ሲመታችሁ እንደዚህ ነው ወይ ክሬቲቭ ዳይሬክተር አገው ቀጥሬ ባይዚ እና ለመደምሻል ኮሜንት ላይ ብታሪ ታዲያ እና ሊሊ ያሁላ አልበም ሰርተው አንድ መዝሙር እንደኝ እናት ነው በምንም መዝሙር የለኝም ገና ወደፊት ብዙ ነገር እንጠብቃለን። እሺ ሪሌሽንሺፕ መጀመሪያ ሪሌሽንሺፕ ላይ እንዴት ነው ሪሌሽንሺፕ ላይ እንዴት ነው ማለት ጫዋሊ ሪሌሽንሺፕ ቆይ በእኛች ምንድነው መጀመሪያ ሪሌሽንሺፕ ምንድነው እኮ ሪሌሽንሺፕ ብዙ አይነት ከጋድ ጋር ያለ ከእግዚአብሔር ጋር ያለ ሪሌሽን ከሰው ጋር ከሴት ጋር ኤፒሶድ ባይዙ ሪሌሽንሺፕ አይነት አለ ይላል እንግዲህ ያያችሁ። እሺ ሶ እናንተ የፈለጋችሁት የፊሜል ሪሌሽን እዛ ኦፖዚት ሴክስ ሪሌሽንሺፕ ውስጥ ኢየሱስ ክርስቶስ አታ እንዴ አለ በጌታ ስም እሺ በዛ እሺ ቀና እንዴ በእኛ ተመልካቾቻችን ነዘረኝ አለ ወደ ሲሪየስ ነስነማለስ መጀመሪያ ሪሌሽንሺፕ ምንድነው ከዲፊኒሽኑ እንመሳለው ከዲፊኒሽኑ ሶ በታይም ቢልድ የሚደረግ ከሰው ጋር ያለን ኢንተራክሽን ሪሌሽንሺፕ ነው። በሰዓት ባለን ታይም ላፕስ ብዙ ጊዜ ያሳለፈን ከዛ ሰው ጋር ያለን በታይም ብቻ ቤዝድ የሆነ ከአንድ ሰው ጋር ያለን ኢንተራክሽን ሶ ለምሳሌ እኔ በ2 ደቂቃ ወር በ3 ደቂቃ ከአንድ ሰው ጋር ሪሌሽንሺፕ ውስጥ መግባታችን በታይም ገብቷል መሰለኝ አይደለም የገባ ነው የሚያውቀው እኔ ምንም አይደለም ሶ ብቻ ግን በታይም ሊሚት የተደረገ ይመስል ብዙ ጊዜ ሪሌሽንሺፕ ቢልድ ሲደረግ ከሰዓት ጋር ከጊዜ ጋር አንድ ሪሌሽንሺፕ ቢልድ ለመደረግ መጀመሪያ ያንን ነገር ታይም ጊዜ መስጠት አለበት ብዬ አስባለሁ። ኦኬ ስለዚህ ስለ ፊሊንጉ ሳይሆን ስላላችሁ ኢንቲሜሲ እየወራን ያለን ያ ኢንተራክሽን ምንም አይነት ኢንተራክሽን አይፈልግም ሪሌሽንሺፕ ግን ጊዜ ይፈልጋል ይላል ያ አሁን ያ እዛው ውስጥ ገባ እዛ የሴት እና ተረካው ስለምን ኖርማል ከማን ከወንድም ጋር ከሴትም ጋር ያለ ከእግዚአብሔር ጋር በታይም ሪሌሽንሺፕ ከኔል ጋር ስንት ጊዜ ቆያችሁ ድጋሚ ነዘረኝ ኤሌክትሪካል ተሰራ ያታላጣ ይወረድ አይ እና ብቻ በታይም ሪሌሽንሺፕ ዲፋይን ሲደረግ በሴት ጋር ስትሄድም ከሴት ጋር ያለ ሪሌሽንሺፕ ጋር ስትመጣ በቃ it's a time አንቺስ ሪሌሽንሺፕ ማለት ነው መሰለህ በሲቹዌሽኖች መካከል ከአንድ ሰው ጋር የሚኖር ኢንቲሜሲ ነው። ለምሳሌ የሆነ ችግር ውስጥ ልገባ ትችላለህ የሆነ ሃፒነስ ላይ ልትሆን ትችላለህ ምናምን ብቻ የተለያዩ ፊሊንጎች አሉ። በእነዛ ፊሊንጎች ማለት ከአንድ ሰው ጋር የሆነ ያለ ክሎዝነስ አለ ኢንቲሜሲ ቢልድ የሚደረግ ኢንቲሜሲ ለኔ አሶፍሚ እንደኔ ሪሌሽንሺፕ ነው እና ይሄን ደግሞ ምን እንደሆነ ስለ ሪሌሽንሺፕ መልከታው ሰምተናል እንመለሳለን። ተመልካቾቻችን እኔ በጣም ተዋኒ ሪሌሽንሺፕ ይባል ነገር አላውቅም። አንተም ፋሚሊ ያለ እኔ ወንድም አለኝ የታለ ጓደኛ አለኝ ስለነሱ ሪሌሽንሺፕ ላብራራ ስለማ እሺ ሪሌሽንሺፕ ኢዝ የሆነ ኮሚትመንት ማለት ይሄ
በኢሞሽን ምናምን የምትመራበት ነገር ሳይሆን ከአንድ ሰው ጋር ለመኖር ይሄ ላይክ ከሆነ ሰው ጋር እንደዚህ መሆን እፈልጋለሁ መቀጠል እፈልጋለሁ ታይም ስፔንድ ማድረግ እፈልጋለሁ ብለህ ዲሳይድ አድርገህ የምትገባበት ነገር ነው ሪሌሽንሺፕ እና ኢትስ አ ኮሚትመንት rather than a feeling ወይ ደግሞ ከአንድ ሰው ጋር ይሄ ከአታችመንት የሚመጣ ሪሊ አትሊስት ሪሊ የሆነ የፍሬንድሺፕም የሆነ ምናምን ሪሊ የሆነ ፍሬንድሺፕ አብረህ ከጊዜ ከማሳለፍ ከማላመድ ይልቅ በዲሲዥን የምትገባው ነገር ነው ሪሊ የሆነ ሪሌሽን ማለት ነው። ተመልካቾች ግን ላይክ ዲሲዥኑ ከመምጣቱ በፊት ያንን ሰውዬ ቶሎ ዲሳይድ አሳል ግን ሪሌሽን ብለህ ዲፋይን የምታደርገው ዲሳይድ ያደርገዋል ሪሌሽንሺፕ የሚለው ሌብል የሚሰጠው ዲሲዥን ካለበት በኋላ ነው። ሪሌሽንሺፕ የሚባለው አፍተር ዲሲዥን ነው እንጂ ከዛ በፊት እንትን ነው ይሄ ያላ ኢንተራክሽን ከሰው ጋር የምታሳልፍ ከዲሲዥን ያንን ውሳኔ ለመወሰን እና ግን ጸዴ ነው ሶስታችሁም ጸዴ ሪሌሽንሺፕ እንደላለን ማክሲመም ነው ሚኒመም የሚባሉ ደቤር ሚኒመም ሪሌሽንሺፕ ለመግባት ስንት ነው? የፊሜል እና ወንድ ከወንድ እንነሳ መጀመሪያ ምክንያቱም እኔ በጣም እየደነገጥኩ አሁን ሪሌሽንሺፑን ስፔሲፊክ አድርጋ ነው ከሴት ጋር ያለ ሪሌሽንሺፕ ውስጥ ነው ያለው። አዎ ጸጋ ተመልካቾቻችን የሚያውቁት ነገር ነው። ገሃዱ አለም የሚያውቀው ነገር ነው። ገሃድ ነው እንዴ ተመልካቾች አሉ ተመልካቾቻችን ጠጋበኛ ሰው ነው ዛሬ ጋበዝነው። ምንም አላልኩም። እዚህ ቻናል ላይ ድጋሚ የማይቀርብ እንግዳ። እሺ ደቢር ሚኒመም ይቺ አሁን ለምሳሌ ታያለህ ቲኔጀሮች ሆነው በፍቅር ተጎድተው እያሉ ታያለህ እና ምን እንደሆነ ታውቃለህ? ደቢር ሚኒመም ኤጅ ብቻ ሳይሆን ማውራት ያለብን ማክሱስ ስንት ነው? ስለ እኔ ከ50 ዓመታቸው ሆነው በኋላ የሆነ ሰርግ ድግስ ሆነው የሚቀጡ እሱ እንኳን ነው የማስታወቂያ ስፖንሰርድ ባይ ቢጂኤስ ኢትዮጵያ ስኳር ከማስታወቂያ ተመልሰናል። ተመልካቾቻችን ስኳር እየቃምን ነበር። የምር ራይት ነው ብለህ ታስባለህ? ልክ ነው ብለህ ታስባለህ? ከእድሜ ትልቅ ሆኑ በኋላ ምናምን መጽሐፍ ቅዱሳዊ ራሱ አይደለም የልጅነት ክርስቲያን ይላል እኮ። ግን እኔ ቅድም እንዳለው ነው ዲሲዥን ሜኪንግ ነው እና አንድ ሰው ዲሲዥን ሜክ ሲያደርግ ደግሞ ብዙ ሳይዶቹን ማየት የሚችልበት ኤጅ ላይ ሲደርስ ዲሲዥን ሜክ ቢያደርግ ጥሩ ነው ብዬ አስባለሁ። በብዙ ሳይድ ላይፍ ዝም ብሎኝ ነው ብዙ ሪስፖንሲቢሊቲዎች ቴክ የምናደርጋቸው። ችግሩ እኮ ምን እንደሆነ ታውቃለህ? ሁሉም ሰው ማቹርድ ኢነፍ ብሎ ነው የሚያስበው። አሁን እኛ ለምሳሌ ቲኔጅ እያለን የሆነ ራሳችንን እንደ ትልቅ ሰው ነው አይደለም እና ጁቴም እያለን ራሳችንን እንደ ቲኔጅ ነው። አሁንም የሆነ ማቹርድ ሆነን ልንሆንም ላንሆንም እንችላለን። ግን ደግሞ የሆነ ብቻ ገብቷቸዋል አይደለ? እኛ ራሳችንን እናስብበት ማለት ነው ማቹሪቲ ኢነፍ ብለን አይደለ? ስለዚህ ማቹሪቲ ዲፋይን እናድርግ። ምን መጀመሪያ ማቹሪቲ እኔ ዲፋይን ሳደርገው ፐርሰናሊ በኤክስፒሪየንስ የሚመጣ ነገር ነው። አንድ ሰው ማቹር ነው ከተባለ ብዙ ሳይዶችን ኤክስፒሪየንስ ያደረገ ሰውዬ ነው። ያንን ነገር በብዙ ሳይድ ኤክስፒሪየንስ ያደረገ ሰው ነው። ብዙ ጊዜ ለዛ ነው ኤክስፒሪየንስ ከታይም ጋር ይገናኛል፣ ከሰዓት ጋር ይገናኛል። ብዙ ሰው ማቹር ነው የሚባለው ከሆነ እድሜ በኋላ ነው። ያ እድሜ ደግሞ የሚመጣው በኤክስፒሪየንሱ ነው። አሁን 30 ዓመት እድሜ ያለው ሰው እና 20 ዓመት ያለው እድሜ ሰው አንድ አይነት ኤክስፒሪየንስ የላቸው። ኤክስፒሪየንስ ከማቹሪቲ ጋር የሚያቀርቡት ኤክስኪውዝ ምን መሰለህ? ማቹሪቲ በእድሜ አይደለም። በተለይ ሴቶች እድሜ ጋር አይገናኝ የምትሉ ሴቶች፣ ቲኔጀር ሴቶች፣ 11ኛ 12ኛ ክፍል ያሉ ሴቶች አይ ሳይሆን በሱ ቶፒክ እኔም በጣም መከራከር እንደሆነ ታውቃለህ? ማቹሪቲ ዲፋይን በኤጅ አይደለም ብለህ ያስባል። በኤጅ ነው ዲፋይን የሚደረገው ብዙ ጊዜ። ምክንያቱም ማቹሪቲ ማለት
it's a collection of experiences ግን ማን ምን እንደው ታውቃለህ በኤክስፒሪየንሶች ውስጥ አልፈ ኤክስፒሪየንሶቹ የሚያስተምሩ ነገሮች ናቸው ማቹር የሚያደርጉ ስለዚህ በ19 ዓመትሽ በ18 ዓመትሽ የ30 ዓመት ሴት ያለፈችበትን ስቃይ ያለፈችበትን መከራ ኤክስፒሪየንስ እኩል አድርገዋለሁ ከሷ እኩል ብለሽ ማቹር ማን 12ኛ ክፍል መስተዋወቅ ሰዋል ከራከር ማለት ሰማ ስንከራከር ማለት በዚህ ቶፒክ ከራከረ it's like maturity እና የምታልፍበት shit is a completely different thing maturity mindset ነው ማይንድሴትን የሚሰራው የምታልፍበት ነገር ኖ አይደል አንዴ ይመጣላል አንዴ አሰማ maturity በምን ሊሰራል መሰለህ በሪዲንግ ቡክስ በይሄ እንዴት በአስተዳደር እነሱም ስቲል የሰው ፋንታሲ ነው ያነበብክ የሰውን ኤክስፒሪየንስ ትማራለህ ግን ኤክስፒሪየንስ አላረኩም ዞር ካረጋለህ ያንን ኤክስፒሪየንስ ስታረግ ማለት ሶ ላይክ ለምሳሌ ለምንድነው መጽሐፍ የምታነበው መጽሐፍ ምናምን እሺ ቆይ በኤግዛምፕል ላስረዳ አሁን አንተ ኤዲተር ነህ አይደለ እሺ ስለ ኤዲቲንግ ብዙ መጽሐፍ አነበብክ ፕራክቲስ ካላረግኩ በዛ ነገር ላይ እንትን ፕራክቲካሊ ትችላለህ ምን ይባላል አማርኛ ወርድ ራሱ ብልጥ ከማን ነው የሚማረው ከሰው ስህተት ሌላ ነገር ሶ ላይክ ሶ ላይክ ችግር የለው አማርኛ ቅዴ ነው ሶ ላይክ አረ ልጁንቶ እሺ ለዛ the thing is ልክ ነህ ሶ እዚህ ጋር በቃ የራሳችን ዴፊኒሽን እናስቀምጥ አኩ ዩኒቨርሳል ትሩዝ እኮ ነው መስገጃው ለኔ ማቹሪቲ በኤክስፒሪየንሶች ውስጥ አልፋችሁ የምትማሩ ትምህርት ነው አላስ ኦኬ ልክ ነው ሁሉም እሱም እንዳለው ማለት ነው ኦሬዲ ኤክስፒሪየንስ ያደረገው ሰው ደግሞ ያወቀ ሰው ከነሱ ደግሞ አንተ ቀድመህ ያንን ኤክስፒሪየንስ ኦሬዲ ስላደረገ ያ ሰው ያንን ኤክስፒሪየንስ ተማራለህ ኦሬዲ አሁን ለምሳሌ ያ ሰው ያለፈበትን መንገድ አንተ እንዳታልፍበት ከዛ ሰው ያንበበ ያንን ኤክስፒሪየንሱን አንደርስታንድ ሶ as long as ያንን ማቹሪቲ ከራስ ኤክስፒሪየንስ መማር ይችላል ከሰውም ኤክስፒሪየንስ ሰው early mature የሚያደርገው ማቹሪቲ በጣም በለጋ እድሜያቸው ሰው ማቹር ናቸው የሚባሉት ከራሳቸው ኤክስፒሪየንስ ሳይደርስባቸው ራሱ በሰው ኤክስፒሪየንስ መማር የሚችሉ ሰዎች አሉ ገባ በመጽሐፍ ሊሆን ይችላል በኤኒቲንግ አይተው ያንን ማቹሪቲ በራስ እንደምትማረው በሰው ልትማር ትችላለህ ዲግሪ አለው መማር ዲግሪ ስለ ዲፕሎማ ዲግሪ ይወደ ነዘረኝ ነው ሚናዞራ አልቀየረ ወንበሩ ይወደ ብሎ ነዘረኝ ዲግሪ አለ መማር ገብቷል በራስ ስተት የምትማረው ነገርና በሰው ስተት ልክ እኮ ነው አሁን ሱስ እንደሚጎዳ ለመማር ግዴታ ሱሰኛ መሆን አይጠበቅብንም ሱሰኛ ሰው ማየት በቂ ነው ግን ደግሞ ሱሰኛ ሰው አይቶ ከሚማረው ሰው በላይ ሱስ ገብቶ የወጣው ሰው ሞር ሱስ እንደሚጎዳ ያውቃል ገባህ አይደለ ላይፉን ስለበላሸበት ያ ነው ለኔ የሆነ በቃ ማቹሪቲ ዲግሪ ያለው ግን ምን መሰለህ አሁን ለምሳሌ ስለ ከሪሌሽንሺፕ ጋር በተያያዘ ማቹሪቲ ምን እንደሆነ ታውቃለህ ከሪሌሽንሺፕ አንፃር ስታየው ሪሌሽንሺፕን በኤክስፒሪየንስ አታመጣው የሪሌሽንሺፕ ኤክስፒሪየንስ አለህ ማለት ቶ የሆነ ቃል ተናገረ ኤክስፒሪየንስ አለ ማለት ችግር ነው አዎ ተመልካቹ ኢንሳይድ ጆክ ልናገር ነበር አይደረግም እሺ የሪሌሽንሺፕ ኤክስፒሪየንስ ነው አይባል ግን የስንት ስራ ልምድ ተብሎ አይጠየቅም ማቹሪቲ እኔ ከምን ጋር ሪሌሽንሺፕ ላይ ሲሆን ከምን ጋር ይይዟል ነው መሰለኝ የላይፍ ሪሌሽንሺፕ አለ የማን ነው የላይፍ ማቹሪቲ አለ ከዛ የሪሌሽንሺፕ ማቹሪቲ is completely different የሪሌሽንሺፕ ማቹሪቲ ከዊዝደም ጋር ነው ማለት ነው ገባ ከማወቅ ነው like እንዴት ልበል ማቹሪቲ እኔ አሁን ለምሳሌ እኔ አሁን ስለ አሁን እኔ ያነሳው ኤዲቲንግ እንትን ላይ ማለት እኔ በቲዩቶሪያል አይምሬ እንዲህ ተሞልቶ ነው ከዛ በኋላ ኤዲቲንግ የገባሁት ማለት እና ከዛ ግን ስገባው ቀለለኝ እና ሪሌሽንሺፕ ላይ ማቹሪቲ is like በመማር እንትን ትላለህ ከሌሎች ሰዎች ኤክስፒሪየንስ በመጠየቅ ከዛ በላይ ደግሞ ቢብሊካሊ getting closer to God በጣም ስፒሪቹዋሊ ማቹር ስትሆን ሪሌሽንሺፕ ላይ ማቹሪቲ ይመጣል እና በጣም ደግሞ እዚህ ጋር ሆት ቶፒክ ማነሳው ሴቶች ከወንዶች በሁለት ዓመት ማቹር ያደርጋል እንዲህ በእድሜ ምናምን ይበልጣሉ ቀድሞ ማቹር ያደርጋልና ይባላል እና በሱ ዲፈረንስ ያስፈልገው እንትን ለትዳር ላይ ምናምን ግን እኔ በሱ ስታፍ አለ ምክንያቱም እኔ አሁን
ብዙ ከማቃኔ ከኩዮቼ አንጻር ማለት እናንተ እየተናገርኩ አይደለም ብዙ ሰው ኩዮቼ ማለት it's like they're so immature እና በጣም ይሄ like ልጅነት እኔ ሲጀመር like ከታላላቆቼ ጋር ምናምን የተማርኩት በኤጅ ነው እና የሆነ እንዴት ልበል ሞር ክሊክ ማድረገው ከእድሜ በላይ ከሆነ ሰው ጋር ነውና እነሱ ደግሞ ነው አንተ ነበረ ጄደን ነው እንደዛ ያለው እና ክሊክ ማድረገው ከእድሜ በላይ ከሆኑ ሰዎች ጋር ነውና አሁን ሪሌሽንሺፕ ላይ ሳይሆን it's like most of the time በእድሜ አይደለም ማቹሪቲ በቃ my whole point is ሴቶች like it's like በጣም እኔ ማቹር ያረጉ ሴቶች አሉ ማቹር ያላረጉ ወንዶች አሉ it's the same thing ሴቶችም ወንዶችም ማቹሪቲ ላይ ያ ነገርን እኛ የግድ ወንድ ልጅ እድሜው እንደዚህ 5 አመት ሊበልጠኝ ይገባል ምናምን የሚለው ሴንስ አይገባኝም ምክንያቱም እሺ በጣም እንምጣ በቃ አሁን ማቹሪቲ እንዝገውና እሱ ላይ እንምጣ ሪሌሽንሺፕ ላይ እድሜ ኤጅ ዲፈረንስ ስንት መሆን መቻል አለበት በቃ እኔ ማክሲመም ማለት ለሴቶች አሁን ለምሳሌ ሴቶች ለ5 አመት ታላቋ በላይ ካገባች እኔ ለኔ ስኳር ነው እና ከ5 አመት በላይ ካገባች ምን መሰለህ ከሷ የበለጠ ይሄ ብስል ያለ ሰው ይሆናል እና ሊትራሊ ማለት አይምሮዋን ኮንትሮል ማድረግ ይችላል ገባ ማኒፑሌት ለመደረግ ኢዚ ነች ታርጌት ትሆናለች ሴት ልጅ በጣም ከሷ በላይ ማቹር የሆነ ሰው አሁን የ10 አመት ልጅ ያለ የ1 አመት ልጅ ማታለል ትችላለህ ገባ ለምሳሌ ፉል ታረጋዋለህ ገባ እና ኢዚሊ እንደዚህ ነው የሚሆነው most of the time እንደዚህ ነው የሚሆነው ገባ ሳጋምት ላይ በዚህ ኤጅ ዲፈረንስ እና እኔ I would advise them ሴቶችን ማክስ ከ2 አመት ከ3 አመት በላይ I see this a lot የሁለት አመት ታናሽ በዚያ አቀልፈቱ እኔ ከፋሚሊ ኤክስፒሪየንስ ፋዘሬ ማዘሬ በ6 አመት ይበልጣል so like when it comes to relationship wise እና decision making እና በደንብ ደግሞ reasonable የሆነ አስተሳሰብ አንዳንድ ዌዎች my father is በደንብ better ከማዘሬ ለማዘርም አንዳንድ ነገሮች ሳይድ ኦፈር ደግሞ ከፋዘር ይቻላል so as a relationship goes on የሆነ እንትን ያስፈልጋቸዋል I think it's based on the maturity of የሁለቱም በቃ እንጂ የኤጅ ጋፕ የእንትን ጋፕ ምናምን ያለ አይመስለኝም እኩልም ሆነው ሁለቱም በደንብ ዲሲዥን ሜኪንግ ላይ አስተሳሰባቸው ላይ ፊክስ ካረጉ 6 አመት ዲፈረንስ ሊሆን ይችላል 1 አመት doesn't actually matter እሺ አሁን ይሄን ነገር በፋይናንሻል እንትን ብናየውስ ገብቷል አሁን ለምሳሌ ሴቶች ቀድሞ ማግባት ይፈልጋሉ አይደለ ስለ ከ25 አመቷ ባታሳልፋት አሪፍ ስታገቡ ገብቷል ሶ አሁን እኩያን አግብተህ ወንድ ልጅ ደግሞ ሞር በ25 አመቱ ምናምን ለማግባት አሪፍ ነው እሷ ከ25 አመቷ ባታሳልፋት አሪፍ ነው እና እኩያ ደግሞ ከሆነች አንተ 25 አመት ሆኖ ለማግባት ብዙ ጊዜ ወንድ ልጅ ሬዲ ነው አሁን ፐርሰናል ከ7 አመት በፊት ባላገባ ደስ ይላል ገብቷል የሆነ ላይፍ ላይ አሳካቸዋለሁ ብዬ ማስባቸው ነገር ላይፍ ላይ አሳካቸዋለሁ ብዬ ያስቀመጥኳቸው ፕላኖች አሉ ገብቷል አይደል እነሱን ነገሮች አቺቭ ሳላረግ የሆነ ባገባ የሆነ ብቻ ብዙ ደስ የሚል ነገር አይ ነው ገባኝ እኔ ላይክ እነሱ አንፃር በፋይናንስ ለሚስትህም ለትዳርህም ወደዛ ላይ እንደምታመጣው ልጅ ፋይናንሻል ፍሪደም ኖሮ በተለይ ወንድ ልጅ ኮንክ ፋይናንሱ ገባህ እንጂ እኮ ፋይናንሻሊ ስቴብል ሆነ ወደ ትዳር ገባ አሪፍ ነው ያንን ደግሞ አቺቭ ለማድረግ ከእድሜ ዝቅ ያለችውን በትዕግስት የምትጠብቀን አንተ እንትን እስከምትል ማለት ነው ገብቷል እሷ ስለ ያን ሩቅ አይደለም 3 አመት 2 አመት ወይ 5 አመት ድረስ ስለተጥቅለ ብቻ እኩያ ባትሆን አሪፍ ያ ገብቷል እኩያ ከሆነች አንተ ኪስን እስከምሞላ እሷም እድሜው እየሞላ ይመጣል ምን እንደው ታውቃለህ ግን እኔ ፖይንቴ ምን እንደው ታውቃለህ it's like ሪሌሽንሺፕ ላይ ራሱ ከሪሌሽንሺፕ ጋር ተያይዞ የሚመጡ ብለሲንጎች አሉ ማለት ነው እና እንዴት ልበል በቃ it's like የሆነ እንዴት ነው የዩኒቨርስ way of giving back to you አለ አይደል ሪሌሽንሺፕ ላይ ከገባ በኋላ የራሱ ብለሲንጎች አሉ ምናምን ይመጣልና ጋርም ፕሮቫይድ ያደርጋል ስፒሪቹዋሊ ሄድ እንትን ስል ፋይናንስ ላይ ማለት
እኔ አሁን ብዙ ማሳካት መፈልጋቸው ድሪሞች አሉ እንዳንተ እንዳልከው ማለት ነው። እኔ ግን ህልሜን ካሳካው በኋላ የምትመጣዋ ሴት እስ ላይክ ያሳካዋቸውን ነገሮች አይታ ለመግባት ወደ ሜሬጅ ለመግባት እስ ላይክ እንዴ ልበል አረ ያንጌጅ ብትጋባ ፒስ ነው በወጣትነት ብትጋባ። ምክንያቱም መሰለህ ላይፍ ድክም ብሎ አክታት 30 ዓመት 27 ዓመት ምናምን is like 27 ይቡች ኖርማል ነው። እስ like እኔ አሁን like አሁን ላይ ማለት አሁን ላይ I don't want to get married ምክንያቱም የሆነ እንዴ ልበል ሜሪጅ ምናምን የምታስብ አይነት ሰው ከሆንክ በ25 ዓመት ምናምን ሙሉ ያሰብካቸው ይሄ አሁን ለምሳሌ ጎሎችን ህልሞችን ሌላ ስቴፕ ማዘጋጀት ይኖርባል። ገባ ሪች ለማድረግ ምክንያቱም ሜሪጅ ሲኖር ሪሌሽንሺፕ ሲኖር እንደ ሁለት ሰው ማሰብ ይችላል as a two person እና as a community የሆነ እንዴት ነው as a clan ነው የምታስበው እና እሱን ኮንሲደር ማድረግ ስላለበት ህልምን ያስቀይራል። አይ ነው የህልምን ይሄ እንዴት ልበለ እንደፈለግከው ለህልምን ታርጌት ማድረግ አችልም። ግን አሁን ላይ እኔ ሪሌሽንሺፕ ውስጥ ገብቼ ምናምን ነገር እንዴት ነው በእኩዬ ሆና አብረን ለክ የሷ የራሷን ጎል አብረን ሆነን ምን ብታሳካ ከሆነ እኔ የራሴን ጎል በራሴ ታይም ማሳካ ምናምን አይነት ሰው ከሆነ let's more like በፈተና በመታልፍበት ነገር ይሄ አብረ በመታድገው ነገር you get closer እና የሚገርም ሪሌሽንሺፕ ነው የሚሆነው። ከዛ በላይ ደግሞ ማለት ለልጆች ቲሽ የምታረጋቸው ነገር ይኖራል። ገባ እና እንዴት ነው I don't know if this makes sense ግን it's better like እኩያ ራሱ ብትሆን ያምር like as a best friend ትቀናለች as a friend የሆነ እንዲ ብቻ የልብ ሰው ይኖርሃል ቤት ውስጥ ማለት ነው። በእሱ አንፃር so like እኩያ ብትሆን preferable ነው። እኩያ ብትሆን ያ preferable እኔ ማስበው ልንገርህ ብቻ ከማቹሪቲ ጋር የሚገናኝ ነገር አለው ባልና ሚስት። ከዛ ውጪ ደግሞ ባዮሎጂካሊ ራሱ ሴት ልጅ የፈርቲሊቲ ታይም አላት። ሶ ላይክ ከሆነ ፈርቲሊቲ ታይም ላይ ነው መውጣታችን። ከዛ ዘሞር ፈርታይል በሆነችበት እድሜዋ አንተ ብትበልጥም እንትን ይላል። እኩያ ስትሆን አሁን ለምሳሌ አብረህ የምታደርግ ከሆነ 22 ዓመቷ ላይ እንትን ብላ አንተ ዲሲዥን ሜኪንግ ላይ 27 ዓመት ላይ የምታገባት ቢሆን ባዮሎጂካሊ ብዙ ልጅ የመውለድ ቻንሳችሁ ምናምን እየቀነሰ ይመጣል። ሶ በዛ ነገር ስታስበው ኢትስ ናት ታይም ትንሽ ጋፕ ቢኖረው ጥሩ ነው ብዬ አስባለሁ ባዮሎጂካሊ ስታስበው። ግን አንድ ላይ ማድረግ ብትችል አብራህ ደግሞ በደንብ ብዙ ነገር ቻሌንጆችን አብራ ፌስ እያደረገች ፋይናንሻል ነገሮችን አብራ ደግሞ ከአንተ ጋር እያሳለፈች ምናምን ነገር አብራን ብታደግ ጥሩ ነው። ግን ደግሞ የእግዚአብሔር ዲሲዥን ከአንተ በላይ እና ትዳር እንዴት ነው? ትዳር ደህና ነው? እሺ በጣም ሞር ሲሪየስ አደረግን ይል ነገርና ስኪን ሳይኒያል እሺ ዴቲንግ ከየታዊ ሚስት ተሰጣለ Stop it. Get some help. ነገር ሊጠቅስ ለቲክቶክ ጌታ ያስገባው ሚስት ተሰጣለ አስባል ወሰደ አሜን አስባል ጌታ ሆይ እኔ ጌታ አንተ እግዚአብሔርን ይከታል አረክ ወደ ማግባት እሺ ዴቲንግ እንግዲህ ጸጋ ማለት ይባላል። ሜትር ከስንት ነው? ዴቲንግ ወደ ሜሪጅ ሳይገባ በፊት ምን ያህል ዓመት መቆየት አለባት ብላችሁ ታስባላችሁ? 2 ዓመት ግን ምንድነው ነው መሰለኝ ኮንትሩ ከለር ማለት ስታርስ በኋላ ፊሊንግ ይሄ ላይክ ምንድነው መሰለኝ ይሄ ሁሌ በተርፍላይ የሚሰማ ስሜቱና እየጠፋ ይመጣልና ይሄ ስትገናኝ የሚሰማ ፊሊንግ በጣም ሲንግል ነው ተበክችሽ ይሄ ሁሌ ኤክሳይትመንት እና አይኖርም ነበር ላይ ቆራሪት ነው ደስ ይዘጋት ብቸኝነት የሚሰማኝ ነው። ሁለት ሲንግሎች ጋር ስለ ሪሌሽንሺፕ እኔ ራሱ A few moments later. እኔ አግሮባቱን ነው One eternity later.
ብቻ መስለሉ እንዳይ ሀሳቡ ታይም በብዙ ነገሮች ታይምን ይገልጻል። ሪቪል ያደረጋችሁ ግን ደግሞ ግን ከኢሞሽን ውጪ ሆነ ሪሌሽንሺፕ በት ስቴጅ ላይ ስትደርስ ብታገባ ጥሩ ነው ብዬ አስባለሁ። ላይክ ከኢሞሽን ውጪ ለምሳሌ ሞስት ኦፍ ዘ ታይም 1 ዓመት 2 ዓመት ዴት ከተደረገ በኋላ ትዳር ላይ ሲገባ ያ ነገር ወርክ ላይ ይችላል። ግን ያንን ነገር ሰው በ3 ወር በ5 ወር ምናምን ከኢሞሽን ውጪ ማየት የሚችልበት ስቴጅ ላይ ከደረሰ ያ ሪሌሽንሺፕ በቃ ኢሞሽናል የሆነበት ስቴጆች አንዳንድ ዲሲዥኖች ሜክ እንድናደርግ ያደርጉናል። ባይ ዘ ዌይ በኢሞሽን የሚደረጉ ዲሲዥኖች ወደፊት አፌክት ስለሚያደርጉ ማለት ለዛ ያንን ኢሞሽንን አውጥተህ ገና ኢን ዘ ፈርስት ስቴጅ ማየት የምችል ከሆነ that's good። ከዛ ውጪ ደግሞ if it takes you ብዙ ታይም ደግሞ የሚወስድብህ ከሆነ ያ ኢሞሽንህን ከዛ ማይንድ ሴት ወጣ ብለህ is this the woman that ልጆቼ የምታሳድግ በስፒሪቹዋል ላይፏ ልጆቼ ሉክ አፕ የሚያደርጓት ከዛ ደግሞ እኔ as a friend እና as somebody ከሷ ጋር ዲስከስ አድርጌ ከሷ ብዙ ነገር መማር የምችል አይነት ሴት ናት ብለህ ከኢሞሽን ውጪ ያንን ዲሲዥን ሜክ የምታደርግበት ስቴጅ ላይ ከደረስ I think ሜሪጅ እሱ ማይንድሴት አንጻር ነው። ከማይንድሴት አንጻር እኔ ምን እንደማስታውቃለሁ ከታይም አንጻር ግን በተቻላችሁ መጠን ማለት ነው ሪሌሽንሺፕ ውስጥ የምትገቡ ሰዎች ፓርትነራችሁን የተለያየ ሰርከምስታንስ ውስጥ እየከተታችሁ ጸባዩን በጥልት አለ የተለያዩ እየፈጠርክ ስለ ደግሞ ድራማቲክ ይሆናል። አንቺ ግን ድራማ አይ ማለት ምን መሰለህ ስማ ሳይሆን አይደለም ምን እንደሆነ ታውቃለህ? ትሩ ከለሩን ለማየት ስማኝ አሁን ለምሳሌ ካልሲና ቆሽሸት መጣል እኔ ሰው ፊት እንደዚህ ሆኜ መታየት አለ ያቋንተ ኮነ ሰማ ልጆቼ ራስ ለምሳሌ ሴቶች ካልሲና ሳንተ ለጎረምሳ ሰብስቤ ይወላዱ አሁን ለምሳሌ ወንድ ካገባቸው ማለት ኳስ ማይ ከሆነ ኳስ ሳይ አብሮት ገብቷል ሲቹዌሽን ውስጥ ከተተቹ ማለት ከዛ በዛ ሲቹዌሽን ውስጥ እንዴት አክት እንደሚያደርግ ታየዋለች። ገብቷል ሲናደድ እንዴት አክት እንደሚያደርግ ታየዋለች። ሲደሰት እንዴት አክት እንደሚያደርግ ታየዋለች። ገብቷል አለበለዚያ ይሄንን ጸባዩን ካላወቀች ነገ አዲስ ሊሆንባት ነው ማለት ሁሌ ፍቅር ነው አክቹሊ በጣም ሪል ነው ባይዘው በትንንሽ ሲናደድ ብርጭቆ እያነሳ የሚወረውር ከሆነ ነገ ሲናደድ ልጅቷን አንስቶ ሊወረውራል እንዴ ባይዛው እንደዚህ አይነት ነገሮች ጀስት የሆነ ሲናሪዮች ብቻ ስለፈለግ ስላገኘ ብቻ አይደለም። ሞስት ኦፍ ዘ ታይም አንዳንድ በደንብ ዋይዝሊ ይሄ ሰውዬ ለባልነት የምፈልገው የሚሉ ሴቶች እንደዚህ አይነት ነገሮችን በጣም ኢን ዲቴል ነው የሚያዩት። ግን ያንተ ኳስ ላይ ስለተቀመጠ ብቻ ሳይሆን ኖ ሞስት ኦፍ ዘ ታይም ኢን ዲቴል ያንን ነገር ለባልነት የሚፈልጉና ዋይዝ የሆኑ ሴቶች ነው ሁሉንም ነገር ኖቲስ ያደርጋሉ። ኖቲስ ያደርጋሉ። አሁን እንዲህ ሲያደርገኝ ሞስት ኦፍ ዘ ታይም እንደዚህ ሰው ሲናገር ኦር የሆኑ እንደዚህ አይነት ዲስከሽኖች እንዲህ ሲያደርግ ነበረ በቃ ፒስ ኦፍ ያደርገኝ ምናምን ሲሉ ሶ ላይክ ትንንሽ ነገሮች ራሱ ማተር እንዲያደርጉ እና በወንዶች ፒኦቪ ስታየው ልጆችን ታሳድግልሃለች ወይ እቺ ሴት ከዛ ደግሞ ሪስፔክት የምታደርግ ሴት ነው። ምክንያቱም እኔ በጣም ነው ከምንም ነገር በላይ ማተር የሚያደርግልኝ ሪስፔክት ነው። ምክንያቱም it's like አሁን ለምሳሌ የሆነ ነገር አንተ እንደዚህ ላደርግ አስቤያለሁ እንደዚህ መሆን አለበት ምናምን ብለህ ተናግረህ ሂሮ ደዛ አንተ ብቻ ወሳኝ ነው ብላ ጥላ የምትሄድ ከሆነ አንተ ለጎረምሳ አንድ ቤት ውስጥ ሞስት ኦፍ ዘ ታይም አንዳንድ ባሎች ኤክሰሲቭሊ አክት ማድረግ የለባቸው። እሱ ብቻ ሳይሆን ሞስት ኦፍ ዘ ታይም ሪስፔክት ኢዝ አንድ ይላል ራሱ ያንን ሪስፔክት ራስን አርን ማድረግ የምችለው ባይ ቢንግ ከእሷ ከምታይባቸው ሳይዶች ዲፍረንት የሆነ ሜንታሊቲ ካለ የእሷን ሜንታሊቲ በደንብ ሪሼፕ የሚያደርግ አንተው ማቹሪቲ ካለ ያንን ነገር ሳይፈልግ ሰው እኮ ባይዘው እንደዚህ ሪስፔክት የሚሰጥ ከሱ የተሻለ እንትን ውስጥ ገባ ኤቭሪ እንትን ውስጥ ብትገባ ማለት ሶ ላይክ ያንተ ሜንታሊቲ ያንን ነገር ደግሞ ያመጣዋል። ሪስፔክት ታርገኝ ብላውን ምንም ከሱ ያልተሻለ አስተሳሰብ ይዘህ ብዙ ቤቶች ሚስቶች የሚመሩበት ሪዝን is because of that ጥሩ ነው በሚስት መመራት ዞንግ እያልኩ ሳይሆን ግን ደግሞ ባል is the head of the house so
ራስ ነው ከተባለ ያንን ነገር ደግሞ አርን የሚያደርገው ሪስፔክቱን አርን this is where maturity comes in ለዛ ነው ያ ታይምም ሞር ማቹሪቲ ሪስፔክት በላይ ኢፍ ሺ ቢሊቭስ ኢን የምታምንበት ስለ አሁን ለምሳሌ ይህን ነገር አሳካዋለሁ ምናምን እያልክ ይህ አንተ አናውቅም እንዴ ነው በተለይ ሴት ከሆነች እቺ እና ደግሞ በጣም I can't stress this enough ተመሳሳይ ኢነርጂ መኖር አለበት የሆነ ኢቨንት ሆስት አደረጋችሁ እና አንተ ሁለታችሁም ኢቨንቱን አስባችሁ Stop it. Get some help. ሁለታችሁም ኢቨንቱን አስባችሁት የሆነ ሳለ እሷ ላይክ ባክ ኦፍ ማድረግ የምትጀምር ከሆነ ተመሳሳይ ኢነርጂ ኢቭን በጓደኛ ራሱ ማየት ይችላል። ለምሳሌ የሆነ ስራ እንስራ ተባብለ አንተ ብቻ ኢነርጂ እያወጣ ከሆነና ሁለታችሁ እኩል ኢነርጂ ስታወጡ ስራው እኩል አይደለም። ገባ? ያ ግን እሱ እኩል ነው። ሪሌሽንሺፕ ዋይዝ ላይ እንደዚህ አይነት ነገሮችን ልትጠናና ነው ሪሌሽንሺፕ ውስጥ መገባ። እንደውም ብዙ ጊዜ መጠናናት ነው የሚባለው። አልሰማኸኝም? ሶ ላይክ ሜሬጅ ጋር ስትመጣ ያንን እንትን ባክ ኦፍ የምታረግ እንዳትሆን ምናምን የምትልበትን ዲሲዥን ኦልሬዲ ሪሌሽንሺፕ ውስጥ ነው ዲሳይድ መጣ እኮ። እኔ ስለ ሪሌሽንሺፕ እኮ ነው ያወራሁት። ስናል ባብ ሜሬጅ በትንንሽ ነገሮች አይ ሜሬጅ ውስጥ ገብተን ነበር። አልተገባንም ገና እኮ እያጋባናቸው ነው። ገና እየተጠናኑ ነው። ሪሌሽንሺፕ በሶሻል ሚዲያ ከተዋወቀው ሰው ጋር እና በኢንቨስተን ከተዋወቀው ሰው ጋር A few moments later. እንዴ መሰለህ በሶሻል ሚዲያ ተዋውቀህና ኦቨር ሶሻል ሚዲያ የተዋወቀው ፐርሰን ይሻላል ወይስ ኢን ፐርሰን ተዋውቀ ሪሌሽን ውስጥ ገባ? which one is better? ብዙ ዘማ የሆነ የራሳቸው ኳሊቲ አላቸው። like what? በአካል የምታገኘው ሰው አሁን ለምሳሌ በአካል የምትተዋወቀው ሰው የሆነ እንዴት ልበል አይነው አሁን አይተህ የሰውን ኢንቴንሽን ታውቀዋለህ እና ኢንቴንሽኑን መረዳት ትችላለህ። የዛን ሰው የሆነ ነገር ሲያደርግ ካራክተር ማየት ትችላለህ ነገር እና አላዘጋም እና እኔ እናንተ እኮ ብናወራሽ ስለዚህ ቶፒክ እናወራ 2 seconds earlier. ሶሻል ሚዲያ ላይ ከተገናኛችሁት ሰው ጋር ወይስ ኢምፐርሰን ከተገናኛችሁት ሰው ጋር? አንተ በምን ኢንቴንሽን ነው ያለው? ቆይ አሁን እኔ ለምሳሌ ልንገር ሰዎችን ምናምን እንደዚህ ኢምፐርሰን መጀመሪያ የሆነ አጋጣሚ ካላገናኘን አሁን ለምሳሌ በስራ ወይ በክላስ ምናምን ካልሆነ አይሆንም እና ደግሞ እነዛን ሰው እንጂ ኖርማል ራንደም ስትሬንጀር ሂጄ ምናምን እንደዚህ መንገድ ላይ ምናምን እንደዚህ ምናምን አፕሮች ማድረግ አይነት ሰው አይደለም እኮ አይደለም። እሱማ ገባህ አይደለ? እና ስትሬንጀር ካልሆነ ያቺ ሴት ልትሆን የምትችለው በኢንፐርሰን እንትን ማለት ከሄደን ያቺ ሴት ልትሆን የምትችለው ወይ ክላስ ሜት ነች ወይ በስራ ላይ ተገናኛ ነው ወይ የሰፈር ሰዎች ማለት ነው። ከነዛ ሰዎች ጋር ደግሞ የሆነ ያገናኘህ የሆነ ኮመን ነገር አለ። ገብቷል አይደል? በክላስ ሊሆን ይችላል በስራ ሞር በስራው ነው። ገብቷል? አሁን ለምሳሌ በስራ ከሆነች ሴት ጋር ተገናኘህ ነው ከዛች ሴት ጋር የሆነ ነገር ጀመረ ፌል አደረገ ወይ ደግሞ ኪት ምናምን አደረገ ፌል ሊያደርግ ይችላል አይደለ? ስለዚህ ይታርገ የሆነ እድልን ሞከረ you like that so you made a move on ከዛ ዲል ማለት ላይ ዳርክ ነው። ምን ማለት ነው? ደከመኝ እንጸጋላንተ ኤነርጂ ላይ ካፊን ያለቀ ለሚጠጡት ገባህ አይደለ? አሁን ያቺ ልጅ ካፊን ምን ነው? ገብቷል? አሁን ለምሳሌ ያቺ ልጅ ሪጀክት ካደረገች ስራው ላይ የሆነ ኢፌክት ይኖራል። በቃ ኢንድ ሪዛልቱ ላይ ማለት ገባህ አይደል? እና ያኛው ቢሆን ተመራጭ ነው። እኔ ሶሻል ሚዲያ ላይ ሲጀመር ኢንስታግራም ብዙ ሰው የሚጠቀመው አይታወቀውም እንጂ ልክ እንደ ዴቲንግ አፕ ነው ሶሻል ሚዲያ ላይ ተጠቀመው። ቴሌግራም ሰው የሚገባው ብዙ ሰው ነው እንዴ? እኛ ነን ብዙ ሰው ነገር ገብቷል። አሁን ብዙ ሃይስኩል ተማሪዎች ፍሬሽ ተማሪዎች ስራ የሌላቸው ልጆች አንድ ያስጨርስ አይደለም የሌላቸው ሆኑ
ሰማይ ምን እንደሆነ ስራ የሌላቸው ከሆኑ ቴሌግራምን ኢንስታግራምን ምናምን ብዙ ሰው ሶሻል ሚዲያውን ገባኝ እኔ እኮ በእሱ አይደለም አሁን ያንተ ፐርስፔክቲቭ ምንድን ከኔ ፐርስፔክቲቭ ደግሞ ምን እንደሆነ ታውቃለህ it's like እንዴት ልበል በስራ ምናምን ብቻ አይደለም like there is a whole lot of ways ከሰው ልትተው ንገረኝ አሁን ምሳሌ በቸርች ነው ሌላ አልኮሽ በቸርች አሁን ስለ ቸርቹ ንገር አሁን ገባኝ አንተ በቃላቱን ምናምን ነው ስትጣላ የሆነ ድራማ አይቀርም ያኛውም ድራማ either way ኮ እንዴት ነው በሶሻል ሚዲያ ያለው የሆነ አርገውሽ ተቆረፋፈረ በትጣሉ እንኳን ማለት ነው መቆረፋፈል ምን ነው በደኝ ሰግባል አይደለም መጣላቱን ተው መጣላቱን ምናምን ተው እንዴ ያምን ነው ማለት አይደለም we're talking about which is እንትኑ እኮ ነው like የትኛው preferable ነው እኮ እኔ ደግሞ ወሮስ ኬስ ሴናሪዮ ነው እዚህ ጋር ቁጭ ያረኩል ያለው ሁለቱም ጋር ብትጣላ ለምሳሌ አሁን ጸጋ ሶሻል ሚዲያ ላይ ከምታውቀው ሰው ጋር ተጣላ አይደለ አዎ ሶሻል ሚዲያ ላይ ከምታውቀው ሰው ጋር ተጣላ ብሎክ ልታደርገው ትችላለህ ምናምን ከህይወት በቀላሉ ልታስወጣው ትችላለህ እኔ ያልከኝ ገባኝ ግን አሁን ቸርች እንደዚህ ፕሌስ ሴቭ ካረከው ቸርች ታውቆ ሁሌው ዱላያት ኤክሰን in person so more genuine የሆነ ነገር ነው የሚለው እኔ እናንተ አወራኝ ችግር more የሆነ genuine የሆነ ነገር ይኖራል ምክንያቱም እንዴ ልበል ኢንስታግራም ላይ ከሆነ they can show you whatever personality እንደፈለጉ አድርገው ሊቀርጹበት ይችላሉ ከዛ የሆነ ሳለ ብዙ ጊዜ የሶሻል ሚዲያ ሪሌሽንሺፖች ፌል የሚያደርጉበትም ሪዝን ይሄ ነው የሰውን genuine የሆነ ኢንቴንሽኑን እና ፐርሰናሊቲውን በአካል ማየት ይችላል ጌታ እስላይክ አቆና በሶሻል ሚዲያ ተዋውቃት እኮ በአካል ታገኛታለህ አይደለም እንዴ ልበል የሆነ ፐርሰን ስታቅ ማለት ስታቅ አላሶራ ማለት ዲስታንስ ነው ያሰብክ ያለው ሎንግ ዲስታንስ አልጨርስ እንደከኛ አውሩ ያው እግዚአብሔር እኔ እኮ ማለት ማህሎኝ በእግዚአብሔር አፈሩኝ አውሪ ሰካ ይታረው አንቺ ፐርሰናሊቲውን በአካል ኢንቴንሽኑን ማወቅ ትችላለህ ምክንያቱም እንዴት ልመሰለው ትክክለኛ ካራክተሩን የሆነ ሰው ጋር ዴት ለማድረግ ብለህ የምትሄደው ሰው አለ ጀስት የሆነ ሲቹዌሽኖች የሚያገናኙ ሰዎች አሉ ማለት እና በሲቹዌሽን ስትተዋወቅ የሆነ ሳይፈልጉት የሆነ እንደዚህ ወደ ሪሌሽንሺፕ ይገባል ብለው ስለማያስቡ የሆነ ትሩ ኢንቴንሽናቸው መጀመሪያ ታያዋለህ ገባ ይገለጣል ከዛ የሆነ ሳሊ ማውራት ስትጀምር ኢንቴንሽናቸውን ባህሪያቸውን ታውቀዋለህ you know who to avoid ገባ ግን ሶሻል ሚዲያ ላይ ከሆነ በጣም ዌስት ኦፍ ታይም ብዙ ጊዜ like ጊዜን ታሳልፍበታለህ ታባክንበታለህ ምናምን እዛ ሰው ላይ የሆነ ሳሊ ብሎክ ተደራርጋችሁ እንዳልከው ነው ትረሳሳላችሁ በቃ በጣም ብዙ ጊዜ አንተ አለመረሳሳቱን ነው የፈለከው አይደለም why get in a relationship if you're going to break up ገባ ፈታንታለው እዚህ ጋር እኔ ቀደም ማንሳት ላስረዳህ እኮ ነው ቀደም ማንሳት ይፈልጋል everything is about the intention what you get in the relationship social media ሆነ in personም ያንን person for relationship wise እና marriage የምታስበው አይነት ማይንድ ሴት ውስጥ ገብታ already decision making ውስጥ ገብታ ከሆነ እኔ አስለ አንድ so like intention no matter see you in next so intention no matter የሚያደርገው በሶሻል ሚዲያም ብትተዋወቅ በፐርሰን ብትተዋወቅ ዋናው ኢንቴንሽን ያንን ሰውዬ ተዋወቀ ፎር ምንድነው ፎር ዋት ፐርፐዝ ነው የምትፈልገው so like intention ለሪሌሽንሺፕ እና አንተን ከሆነ ጀንዩን የሆነ ኢንተረስት ካለ በሶሻል ሚዲያ በዛው ልክ አዛ ኢንቴንሽን ያለው ሰው አለ ነው ያኔን እሺ እንትን ላስረዳ ይሁን እኔ ቀን በቀን ማገኘውን ሰው ቤት ማድረግ አልፈልግም ስለ በእንትን ማለት አሁን ለተሰለቻቻለህ ምናምን ሳይሆን ፐርሰናል ስፔስ አይኖርም አይ ነው everybody ዜሮ ፐርሰናል ስፔስ እና አሁን ለምሳሌ ክላስሜት እንዴት እያደረክ ማለት አስበው ቀን በቀን ልታገኛት ነው ምናምን ገብቷል አይደል ግን ጸጋ ዙር እንጂ ወደ እኔ ንቀት ነው ጀርቡ አይደለም ያንጀራግል ነው ማስገባው አዛጋኩ እና መሰለ ፐርሰናል ስፔስ የሆነ ማይጣበቀል ሪሌሽንሺፕ ሆነ አዛ እኮ እኔ እኮ የግድ ክላስሜት ምናምን ይሆናል አይደለም ላይክ እንደዚህ ሲኔሪዮ የሚያገናኝ ሰው ያከን ያለው
ግን ብቻ ሀሳብ በጣም ሰፍቷል። ይሄ ሀሳብ በሶሻል ሚዲያ ልትተዋወቅ ትችላለህ፣ በኢንፐርሰን ልትተዋወቅ ትችላለህ። ሶሻል ሚዲያ ቤነፊቱ ያንን ሰውዬ በኢን አ ጉድ ሳይድን in a good side most of the time ሶሻል ሚዲያ ላይ የምንተዋወቀውን ሰው በኢማጂኔሽናችን የሆነ ምንሰራለት እንትን አለ፣ ፔደስተል አለ አይምሯችን most of the time የሆነ ነገር አሁን ሙዚቃ እንኳን ስትሰማ የሆነ የምታስበው ኢማጂኔሽን አለ። በዛ ኢማጂኔሽን በሶሻል ሚዲያ የምታገኙትን ሰው ማለት በሶሻል ሚዲያ አይደለም የምትቀጥሉት ኢንፐርሰን ታገኙታላችሁ። yes so like most of the time ግን fake ass people ይኖራሉ። ኢማጂኔሽን ብዙ ጊዜ ሰው እንደውም በጣም ጸድ የሆነ ፊሊንግ ነው አይዘው በኢማጂኔሽን አንተ እኮ ባይዘ እንደው ታውቃለህ እና ገና ሀሳቡ ብቻ ኤቭሪቲንግ ሶሻል ሚዲያ ያለውን ቤኔፊት እኮ እያሳየዋል። ኢማጂኔሽን አለው። ከዛ ውጪ ደግሞ የኢምፐርሰን ስታየው ደግሞ ያንን ሰውዬ ምንም በቃ ካራክተሩንም ሁሉንም ነገሩን እየተጋፈጥከው አብረው ነው የምትቀጥለው። ሶ ኢምፐርሰን ሲሆን ያለው ቤኔፊት አለ። ኢማጂኔሽን ኦር ሶሻል ሚዲያ ላይ ያለው ኢምፐርሰን ማታውቀው ሰው ደግሞ የራሱ ቤኔፊት አለ። በኢማጂኔሽን ያንን ሰውዬ ፒክቸር እያደረክ የሆነ የምትሰጠው እንትን እሱ ደግሞ አክቹዋሊ የሆነ ፋን ነው ባይዘው ሰው በኢማጂኔሽኑ የሚሰጠው ፐርሰናሊቲ ኦር ክሬት የሚያደርገውን እንትን is actually more fancier and exciting. በጣም ልጅ ነው እግዚአብሔር ነው ሙሉ ኤፒሶድ እያደረኩ ነው ግን አላያችሁም። አየውና ማለት ወደዚህ እንዲዳለ ወደ ካሜራው እሺ እንቀጥል። ሌላ ጥያቄ ስለ ባውንደሪ ኖራ ወይስ ስለ እንትኖች ስለ ሜርሲ ይገርታ? አይ ባውንደሪ ሜርሲ በጣም ከባድ ቶፒክ ነው ወይስ ባውንደሪ ከዛ በሜርሲ እንጨርስ። በቃ እሺ ባውንደሪ ቶሎ አጭር ፖይንት ባውንደሪ ምን ያህል ባውንደሪ ሼር ታደርጋላችሁ? ሪሌሽንሺፕ ላይ አሁን ብትገባ አንተ ምን ያህል ባውንደሪ ሼር ልታደርግ ትችላለህ? እሱ ስለ የቱ ጋር ነው ቀይ መስመር አክሰንት ሳይሆን የሆነ ፐርሰናል ስፔስ ምናምን ያስፈልገኛል ብለህ ታስባለህ? አዎ እኮ ስለ የቱ ጋር ታሳምረዋለህ ያለው ባውንደሪ? እኔ አሁን like እኔ ብያስባለሁ መሰለኝ ሪሌሽንሺፕ ላይ it's like እስከሆነ ታይም ድረስ ማለት እስከሆነ ታይም ድረስ like ይሄ የትውውቅ ፌዝ አይደለም እዛ ፌዝ እስከታልፍ ድረስ it's like I'm not going to be በጣም ይሄ ግልጽም ሰው አልሆነም የሆነ ራሴን ኦፕን አላደርግም cuz እስከሆነ ታይም ድረስ ያንን ፐርሰን ጃጅ እያደረኩት ነው ገባ ማይበት ታይም ስለሆነ ማለት እና completely honest የምትሆንበት ፌዝ አይደለም ምናምን ነገር ምን ፌዝ really dating phase ሪሌሽንሺፕ ከገባ በኋላ የተወሰነ ቀን የተወሰነ ማንት ኦር ይር እና ነገር እንደዚህ ዴት ነው የምታደርገው አይደል so not just to know that person እና እዛ ፌዝ ላይ I think boundary የሚለው I'm going to see respect በጣም በቃ እስከጥግ ይሄ like if she doesn't respect me like ምንም ሌሎቹን እንትን የሚል ሬድ ፍላግ ነው ማለት ነው። ሬድ ፍላጎች እናወራለን። እሺ እኮ ሬድ ፍላጎች ከሆነ እንትን ሪስፔክት ባውንደሪ ነው ሬድ ፍላግ ነው። ከዛ ደግሞ በተጨማሪ ሪሌሽንሺፕ ላይ ሌላ እናንተ አውቁ ሬድ ፍላጎች ላንተ ምን ሊሆን ይችላል? ሪሌሽንሺፕ ስለ ባውንደሪ እናወራ። ባውንደሪ መጀመሪያ is like we can't boundary ያለው ሪሌሽንሺፕ is much ዲታሪክ እንትን ይጣፋል ቃል like እኔም በጣም ዞር ነው ይነበር the thing is like ባውንደሪ ያለው ሪሌሽንሺፕ እና ባውንድለስ የሆነ ሪሌሽንሺፕ ለምሳሌ ሁሉ ነገር ሼር አድርጋችሁ ሁሉ ነገር አክቹዋሊ ሼር ማድረግ አለኝ በዛና ነው ሼር ማድረግ አለኝ የራስ የሆነ ኢንተርፕሬሽን አይ እንደሱ አይደለም እሱን ሳይንስ እኔ የምልህ በምን አንፃር ነው በምን በጣም ብዙ አይነት ባውንደሪ ለምን እንደሆነ ዴቲንግ ፌዝ ላይ የሆነ ባውንደሪ ሊኖሩ ይችላሉ። ሪሌሽንሺፕ ውስጥም የሆኑ ስፔሲፊክ የሆኑ ባውንደሪዎች አሉ። ሜሬጅ ላይ ግን ስትመጣ is like የሆኑ ላይኖች ባውንደሪ የሆነ ሴናሪዮ ብቻ ለምሳሌ ተገላልጣ ከለበሰች ነው እሱ ሬድ ፍላግ ነው።
ያንን ነገር ግን ኦሬዲ እሱን ነው የምልህ ኦሬዲ ይሄንን ነገር ቢልድ የምታደርገው ነገር ነው ሼፕ እያደረግከው ያንን ዲሲዥን ሜኪንግ ለማድረግ እኮ የሆኑ ክራይቴሪያዎች አሉ አይደል እቺ ሴትዮ ሚስቴ ናት ብለህ ዲሲዥን ሜክ ለማድረግ የሆኑ ክራይቴሪያዎች አሉ እነዛን ነገሮች ሜሬጅ ጋር ታመጣቸው ሪሌሽንሺፕ ላይ ትጨርሳቸዋለህ እነዚህን ባውንደሪዎች ምጨር ግን when it comes to marriage እነዛን ነገሮች ኦሬዲ ጨርሰህ ባውንደሪዎችን ሴት አድርገህ መሰለኝ ሜሬጅ ጋር መጣት I think ብዙ ኤክስፒሪየንስ የለኝም ሰላም አንዳንድ ፕራንኮች ሆነው አላየም ቲክቶክ ላይ ምናምን አሁን የሀበሻ ካፕሎች ሆነው ላይ ማታ ላይ ምናምን ለብሳ ምናምን ልጅ ቤት አስቀምጣ ምናምን የ2 ዓመት ወይ ደግሞ የ1 ዓመት ምናምን ልጅ አራስ ለብሳ ምናምን ሚኒስከርት አታርግቱ ልትወጣ ከጓደኞች ጋር አራት ለብላ ምናምን ብላ ትወጣለች ምናምን ስለ አሁን አንዳንድ ሴቶች ስላየው ነው አንዳንድ ሴቶች ምን መሰለህ ካገባች መታሰር አለባት ወይ ለምንድን ነው እየወጣቸው ከጓደኞቿ ጋር ማትዝናኑ ግን ስለ የሆነ አሁን ለምሳሌ ሜሬጅ ውስጥ ሆኜ አሁን ከእናንተ ጋር እና እንዝናናለን አይደል ልናመሽ እንችላለን ነው እንዝናና ማታ ግን ሜሬጅ ውስጥ ገብቼ ያንን ነገር አልቀጥሉም ገባ አይደል የሆነ ሊሚት ይኖረዋል ገባ ቀድላይ ልንገናኝ እንችላለን ምናምን ግን ማታ ሚስትህና ልጅህን ቤት አስቀምጣ ምናምን እኔ ደስ አይልም ራሱ ውስጥ ገብቷል አይደል ውጪ ስታመሽ ምናምን ያለው ነገር እሱ ውስጥ ቁጭ ብላ እየጠበቀች ምናምን ነገር እና ሴቶች ጋር ግን ምን ይታያል ይሄ የሆነ ባሏ እየጨቆናት ነው አይነት ነገር ይታያል ያ እና ይሄን እንዲተዋል ሴቶች ሚስትና ባላቸውና ልጃቸውን ቤት ቁጭ አድርገው ውጪ እያመሹ ሲመጡ የገርልስ ናይት ነው የሚሉት ነገር አንተ ከጓደኞች ጋር የሆነ በጣም በቃ ዋንስ እነ ታይም የሆነ ሞመንት ልታሳልፍ ትወጣለህ ግን ነግርሃት ኮሚኒኬት አድርጋችሁት እሷ የምታውቀው ምክንያቱም እንዴት መሰለህ ትዳር ውስጥ ከገባ በኋላ ሁለታችሁም የራሳችሁን ኮንታክት ታውቋቸዋላችሁ ገባ ሲኔሪዮ ሊሆን የሚችለውን ነገር ማወቅ መቻል አለባት እና ከዛ በተረፈ ግን የሆነ ሲክሬቲቭ ሆና ምናምን እንደዚህ የምትወጣበትን ቦታ ምናምን ማትነግርህ ከሆነ የምታሳልፍበትን ቦታ ማትነግርህ ከሆነ እና ዳትስ በጣም ስኬቺ ነው ለአንተ ሬድ ፍላግ የምትላቸው ሪሌሽንሺፕ ላይ 3 ነገሮች እግዚአብሔርን ከኔ በላይ የምትወድ ከዛ በኋላ ደግሞ ለልጆቼ ሊትራሊ ሬስፖንሲብል የሆነች እኔ ከሆንኩት በላይ ልላ አልችልም ግን ሬስፖንሲብል የሆነች ከዛ በኋላ ይሄ someone that I could look up to እና በደንብ ኢንስፓየር አድርጎ ፑሽ ማታረገኝ ሲሆን ይሆን በቃ ሁሉንም እንደዚህ ማታረግ ከሆነ እግዚአብሔርን ማትወድ ከኔ በላይ ምናምን ሲሆን እኔ ኢንስፓየር ማታረገኝ ሬድ ፍላግ አንደኛ ጋይ ፍሬንድስ ከባድ ነው ግን I don't believe in platonic female friends ሁለተኛ ጋድን ማታከብር ያ በቃ ነምበር 1 ቲንግ ነው አክቹሊ እሱ ጋድን መውደድ አለባት እና መውደድ ብቻ አይደለም she has to know God ከዛ ደግሞ she has to be wise እኔ በላይ ዋይዝ መሆን አለባት ምክንያቱም እስልክ እኔ ስሳሳት ማታስተካክለኝ ከሆነ ማትሰራኝ ከሆነ እሷ ስትሳሳት ግን እኔ ማስተካከላት ከሆነ ኢምባላንስ አላደረገም እና ዋይዝ የሆነች ዋይዝ ያልሆነች እና ኢምፐልሲቭ የሆነች ሴት ተመልካቾቻችን የዛሬው ያንተ ሬድ ፍላግ ያኔ ሬድ ፍላግ ሆናል አዎ በቃ ጋርደን የሆነ ፕሪየር ታይም ነው ከሌላት ምናምን ገብቷላ እሱ አንደኛ ሬድ ፍላግ ነው ሁለተኛ ሬድ ፍላግ ምን አለ ቶክሲክ ፍሬንዶች ካሏት የሆነ ስሌክ ምናምን Hold up. Wait a minute. Something ain't right. ይሄ ኮረረት አድርገ ስለ ቶክሲክ ፍሬንድ ስለ የሆነ አላ የሆነ ስለ እንትን ምናምን የሆነ በሄልዚ ሪሌሽንሺፕ ምናምን ማያምን ጓደኞች ሞር ከነሱ ጋር ታይም ስፔንድ ባደረገችው ቁጥር ጨበሬ ምን ይሰራልሻል እሰይ ታጉሩ እንደዚህ ቆመ አይደለም እንዴት መሰለህ እና ጸጋንም ባታቋል እንደዚህ ያለ መከሰስ ሌላ ሶስተኛ ምን አለ
ሴት ካለች ሴት መሆን አለበት። ሴት ልጅ ሴት ስለሆነች ሴት አትሆን። የሆነ ካንተ እኩል እየጮች የምትል ከሆነ እቺ ሚስት አንተ ለምን ትጫወታለህ? አይደለም ይኸውልህ ካንተ እኩል እያወራች ነው ፖይንት። ለምን ሮንግ ሊንክ እንትለኛለህ? ስለ የኔ ሚስቴ ዳልጮም አባ እንዴ ግን የሆነ እኩል ቤት ውስጥ የሆነ የምትጫወጨው ምናምን ከሆነ ኢምባላንስ ይባል ላይ ገብቷል። ኢምባላንስ ይመጣል። የሆነ የቡና አስጨፋሪ ቫይብ ነው ኖራት ገብቷል። ላይ ስቴዲየም ገብቶ ቡና ግን ክራይቴሪያችን ሴት ልጅ ወንድ ሲቆጣ በረድ የምታደርግ ሴት የሆነች ሴት ገብቷል። ረጋ ብላ ባሏን የምታረጋጋ ለቤቷ ባላንስ የምትሰጥ ሴት መሆን መቻል አለባት። ሰላም የምትሰጥ ወንዶች ባይዞ በጣም ሰላማቸውን ይፈልጋሉ። ቤት ስትገባ ሪሌሽንሺፕ ላይ ወንድ ዋግተህ መግባት አለብህ። ቤት ወንዶች እንዳይመጡ የሚያደርጋቸው ነገር ትዳር ላይ ምንድነው? ሰላም አትሰጡም። አንዳንድ ሴቶች ጸጋ በተለይ እንትና እያየሹ ነው ወንድ ልጅ ሰላሙን ይፈልጋል። እዚህ ቲቪ ሰራያለሽ በስልክ መጽሐፍ ቅዱስ አንብቢ። 3 ወንዶች ሲያወሩ ያታልግጥ ይወላችሁ አሁን እኔ ፐርሰናሊ ማለት ነው የሆነ አሁን ለምሳሌ እኔ አሁን ለምሳሌ የሆነ ስራው ወይ የሆነ ክላስ ደክሞኝ ምናምን መጥቼ ቤት ውስጥ ምናምን ይጨቃጨቀኝ ሰው አልፈልግም። ኢቨን ፋሚሊ ራሱ ቢሆን ማለት ነው የሆነ ጭቅጭቅ የሆነ ደክሞ ምናምን ስትመጣ የሆነ ምንድን ነው ወይ ክፍል ገባ ይላል ወይ ውጣ ምናምን ገብቷል። ከቤት የሆነ ወክ አድርገህ ወይ ካፌ ምናምን ቁጭ ብለህ ሲበርድላችሁ ትገባለህ ነገር ገብቷል። ትዳር ላይ ሲሆን ይሄ ነገር ሁሉ ጊዜ ይሰራል። ለማረፍ የሚመጣበት ቤት መሆን በቃ ቤት ሰው ከቤት የትም ነው ገብቷችኋል። ስለዚህ ቤቴን አሰናች እና አይ ሴቶች እኔ በጣም አንዳንድ ሴቶች አሉ በጣም ሮንግሊ እንትን የሚሉት ምን እንደሆነ ታውቃለህ? ድራማ ሴቶች ከወንድ እኩል ማስኩሊን ካልሆኑ የሆነ የበታቸው ይመስላችኋል ማለት ነው። ከወንድ እኩል ምናምን የሆነ እንትን ሰላም ወንድ እንደ ኩዊን ትሪት ያደርግሻል። ያ ዛሬ ሌላ ማንሳት ፈልገው ነገር አለ ጸጋ ይቅርታ ምናምን ያልከወሰድ እሺ ስለ ይቅርታ ነው። ሪሌሽንሺፕ ላይ አንድ ሰው ፋውል ይሰራ አንፎርጊቨብል የሆኑ ፎልቶች ምንድን ናቸው? በጣም ኮንትሮቨርሻል ይሆናል ግን እኔ ታረጋ አሁን እኔ ቢብሊካሊ ምናምን ብዬ ማሳጅ አላረጉም። ኮንትሮቨርሻል የሆነ ነገር ልንገርህ እንደ ሰው ነው ቢሆን ካገባት እኔ ከሜሬጅ ውስጥ እስከገባው ድረስ አይ አም ናት ጀስት ለራሴ ብቻ ለማስበው ፎር ዘ ኪድስ ቱ ለዛ እንደዚህ አይነት ዲሲዥን ውስጥ እንዳገባ ሲጀምር መጀመሪያ ሜንታሊቲውን ፊክስ አድርጌ እና በደንብ ማስተካከል ያለብኝ ነገሮች አስተካክዬ እንዲህ አይነት ሜሬጅ ውስጥ አስገብቻታለሁ ብዬ እስካመንኩ ድረስ ነው ሜሬጅ ውስጥ ማስገባው እኔ የምገባው እንደዚህ አይነት ዲሲዥኖች ደግሞ I am not going to make the decisions for myself only for my kids እኮ ቺቲንግ የሚባለው ነገር is a wrong thing biblical ሲሆን it's a wrong thing እንደዚህ አይነት ነገሮችን I will try my best እኔ ግን ለልጆቼ ስል ቶለሬት ማድረጋቸው ሪዝኖች ሊኖሩ ይችላሉ። ስለ ልጆች ምናምን ሳይሆን ለሜሬጅ በጣም we're too early እና as a relationship ነው ሪሌሽን ያረጋችሁ ነው ቺት አረጋችሁ ፎርጊቭ ታረጋታለህ አታረጋትም? ካዳዳለ እሺ እንትን ሰው እኔ ሚስቴ ቺት አታረግብኝ ወስጀን sensational ስቴፕ 1 ሚስት ያዛባት እኔ ለቺት ያረጋች አይደለም ስማ እንትን it's like በሪሊጂየስ አስፔክት ከወሰድከው love your wife like Christ loved ቸርች አይደለም እኮ ሜሬጅ ውስጥ አንግባ አለኝ። እኔም እንደዛ ብዬ ነበር። ሪሌሽንሺፕ ውስጥ ግን ትዳር ላይ ሄዳችሁ ብታረግ ዝም ትላለህ። ሪሌሽንሺፕ ውስጥ ኦልሬዲ ዲሲዥን ሜክ እያደረኩ ነው። ያንን የአንተ ሰላም ነሽ ማለት ነው። ሶ ላይክ
ዲሲዥን ሜኪንግ ነው this is a decision making relationship ማለት ያንን ዲሲዥን ትልቁን ዲሲዥን ሜክ የምናደርግበት ዌዎች ናቸው ሶ ብዙ አይነት ዌዎች አሉ አንደኛው ዌይ ፌል ካረገ ያንን ዲሲዥን ሜክ አናደርግም ማለት ከዛ when it comes to relationship ያንን ዲሲዥን ሜክ የማድረግና እሷን ከት የማድረግ ስልጣን አለን ሶ ከት እናደርጋለን ሜሪጅ ጋር ስንመጣ እግዚአብሔር ኦልሬዲ ባይብል ላይ ያለው ነገር አለ እሱን ሜንሽን ለማድረግ ማለት ነው ሶ ላይክ ከዛ ውጪ ግን cheating is not tolerated እና ደግሞ እንትን ይሄ ምንድነው ይሄ በቃ ቶክሲክ ፊሜል ፍሬንዶቿን እያየች ይሄ በቃ መታይ ሴት ምትቀና ነው ገባ አይን ሴት ና ጋፎር ጊዜ ያደረገው ኤኒፉ በጣም ጀነሬሽን ላይ ኖርማል ነገሮች ናቸው እና አረግሽም ሌዲስ እንወዳቸዋለን እህቶች ወንድሞችም እንወዳቸዋለን ስፔሻሊ እህቶች አንገል አልቀየረ I see you I can seriously for information እና everyone የራሱን ቶት ነው ያወራው እዚህ ጋር ዩኒቨርሳል ትሩ ላይ ወጣት ነጭ ሆነ we are ገና ማቹሪቲ የሚቀረን ሰዎች ነን መከር እንዳሰሙ እንወዳቸዋለን ኤኒሁ ገና ብዙ ደግሞ this is practical twins episode our today's guest was ጸጋ ባለሙ በአማርኛ ተተረጉመላችኋል የዛሬው እንግዳችን ጸጋ ባለሙ ይባላል እንወዳለን ጸጋ ያማ እባክህ ከሱ ሊወጣ ወጣ አግሊስት በልባችን ኖራ አልወጣም